ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ግሎባል ኒውስ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው ዜናዎችን በየሰዓታቱ ልዩነት በፍጥነት እንድትከታተሉ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ደውል ምልክቷን መጫን አትዘንጉ። ቪዲዮአችንን ላይክ እንዲሁም ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ እንላለን። ወደ ዜናው ስናመራ የቁርጥ ቀን ተብላ በታሰበው በዛሬው ዕለት አሜሪካና ኢራን ለሚያደርጉት ድርድር ሁለቱም ተደራዳሪ ቡድኖቻቸውን ወደ ፓኪስታን ኢስላማባድ ልከዋል። በዛሬው ዕለትም ተደራዳሪዎቹ ሌሊቱን ገብተዋል። ይህንንም ተከትሎ የፓኪስታኑ ጠቅላይ ሚኒስትር ለመላው የዓለም ሕዝብ በማለት ባስተላለፉት መግለጫ የዓለም ሕዝብ በሙሉ በጸሎት ከጎናችን ይሁን፣ ይህ ድርድር የመጥፋት ወይም የመቀጠልን ሁኔታ የሚያበስር በመሆኑ የዓለም ሕዝብ በሙሉ ከኛ ጋር በጸሎት እንዲሆን እንጠይቃለን ብለዋል። እጅግ አደገኛና ወሳኝ ቀን መሆኑን ላይ በመግለጫ ተናግረዋል። የኢራን ተደራዳሪዎች በዛሬው ዕለት ወደ ፓኪስታን ኢስላማባድ የተጓዙበት አውሮፕላን በፓኪስታን አየር ኃይል የታጀበ አውሮፕላን ሲሆን በአውሮፕላኑ መቀመጫዎች ላይ በአሜሪካ ጥቃት በኢራን ትምህርት ቤት ላይ በተፈጸመው ጥቃት የተገደሉ ሕፃናትን ፎቶግራፍ ጭምር ተቀምጠው ታይተዋል። የኢራን ተወካዮች ሲናገሩ የእነዚህ ልጆች አደራ ይዘን የምንጓዝ በመሆኑ በምንም አይነት በድርድሩ ላይ የኢራንን ጥቅም አሳልፈን አንሰጥም ብለዋል። በአንጻሩ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመሩት ቡድንም የአሜሪካን ጥቅም አሳልፈን አንሰጥም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ቀጥተኛ መልእክት ከኢስላማባድ ፓኪስታን እየጠበቅኩ ነው፣ ድርድሩ የሚሳካ ከሆነ ተሳካ፣ ካልተሳካ ግን ጦሬ ለአውዳሚ ጦርነት እንዲዘጋጅ ነግሬያቸዋለሁ፣ ጥሬንም ተቀብለዋል ሲሉ ተናግረዋል። ትራምፕ በፍጥነትና በማንኛውም መንገድ ከዚህ ጦርነት መውጣት ይፈልጋሉ፣ ነገር ግን የኒውክሌርና የሆርሙዝ ጉዳይ አጣብቂኝ ውስጥ ሊከታቸው ይችላል ተብሎ ይታመናል። የኢራን ተደራዳሪ ቡድን ልዑካን እጅግ ሰፊና 71 አባላትን ያቀፈ ነው። ይህ ቡድን ወደ ዋና ተደራዳሪዎችና የቴክኒክ ባለሙያዎችና የጸጥታ ኃይሎችን ያካተተ ነው። ልዑኩ በዋናነት የሚመሩት የፓርላማው አፈ ጉባኤ መሐመድ ባከር ጋሊባፋ መሆናቸው ተዘግቧል። ጋሊባፍ ኢስላማባድ ሲደርሱ እንደተናገሩት በጎ ፍቃድ አለን፣ ነገር ግን በአሜሪካዎቻችን ላይ ምንም አይነት እምነት የለንም፣ በከፍተኛ ጥርጣሬ ነው ይህንን ድርድር የምናደርገውም ብለዋል። በአሜሪካ በኩል ደግሞ ልዑካን ቡድኑ የሚመሩት በምክትል ፕሬዝዳንት ጄዲ ቫንስ ሲሆን ሌላኛው ተደራዳሪ ደግሞ ስቲቭ ዋትኮፍ ናቸው። የፕሬዝዳንት ትራምፕ አማች የሆኑት ጃሬድ ኩሽነርንም ተካተዋል። ጄዲ ቫንስ እጃችንን ለመጨባበጥ ዝግጁ ነን፣ ነገር ግን ሊያታልሉን ከሞከሩ እሳት ይወርድባቸዋል ሲሉ ማስጠንቀቂያ ሰጥተዋል። ድርድሩ ኢራን ባቀረበችው የ10 ነጥብ እቅድ እና አሜሪካ ባመጣችው የ15 ነጥብ እቅድ መካከል የሚደረግ ፍጥጫ ነው። የአሜሪካ እቅድ ኢራን የኒውክሌር መሳሪያ ላለማምረት እንድትስማማና የሆርሙዝ ወሽመጥን ያለምንም ድርድር እንድትከፍት የሚጠይቅ ነው። ኢራን ደግሞ የኒውክሌርን በተመለከተ ፈጽሞ ለንግግር መቀመጥ አልፈልግም ባይናት። የሆርሙዝ ወሽመጥ ከጦርነቱ በኋላ የግል ይሆናል፣ ታሪፍ እየጣልኩኝ ነው፣ ሁሉንም መርከቦች የማሳልፈው ስትል መናገሯ ይታወቃል። በሆርሙዝ ወሽመጥ ታግተው ያሉ 600 መርከቦች ጉዳዩም ትኩስ አጀንዳ ሆኗል። ከጦርነቱ በፊት በቀን 135 መርከቦች ያለፉበት የነበረው ወሽመጥ አሁን የነዳጅ ታንከሮችን አግቶ ይዟል። ይህ ዓለምን 20 በመቶ የነዳጅ ፍሰት አስተጓጉሏል። የአሜሪካና የኢራን ጦርነት በአሜሪካና በአውሮፓ የኔቶ አገሮች መካከል ታይቶ የማይታወቅ ስብራት ፈጥሯል። ትራምፕ የኔቶ ዋና ጸሐፊ ማርክ ሩት ጋር ካደረጉት ስብሰባ በኋላ የኔቶ አጋሮችና ጫና ካልተደረገባቸው በስተቀር ምንም አይገባቸውም በማለት ተሳልቀውባቸዋል። የኳታሩ የአልጀዚራ ቴሌቪዥን ባቀረበው ዘጋቢ ፊልም ኢራን በኳታር በሚገኘው የአሜሪካ የጦር ሰፈር አልኡደይድ ላይ ያደረሰችው ውድመት እጅግ ግዙፍ መሆኑን የሚያሳይ ምስሎችን አሰራጭቷል። በተለይም የቅድመ ማስጠንቀቂያ ራዳር ጣቢያዎች ክፉኛ መውደማቸው ተረጋግጧል። ድርድሩ ከሰዓት በኋላ ይጀምራል ተብሎ ይጠበቃል። ጉዳዩን ተከታትዬ በቀጣይ የምሽቱ ዜና ዘገባ ወደ እናንተ ይዤ እቀርብላችኋለሁ። እስከዛው ባላችሁበት በቸር ቆዩ እንላለን።